ዛሬ እግዚአብሔር በጣም የሚያሳዝነውና ሰይጣን በጣም የሚያስደስተውን ኃጢአት ልንገራችሁ። ሰይጣን በጣም የሚያስደስተው ኃጢአት ምን ይመስላችኋል? ነፍስ ማጥፋት? በፍጹም። መስረቅ? በፍጹም። ውሸት? አይደለም። ምንድነው ካላችሁኝ፣ አንድ ሰው ነፍስ አጥፍቶ ንስሐ ሊገባ ይችላል። ሰርቆ ንስሐ ሊገባ ይችላል። አመንዝሮ ንስሐ ሊገባ ይችላል። እነዚህ ኃጢአቶች ያስደስቱታል። ነገር ግን ተስፋ ከመቁረጥ በላይ ደግሞ ሊያስደስተው አይችልም። ምክንያቱም አንድ ሰው ተስፋ ከቆረጠ ተስፋ ከመቁረጥ በላይ ምንም አይነት ኃጢአት ስለሌለ፣ እግዚአብሔር ደግሞ በጣም ከሚያሳዝኑት ኃጢአቶች መካከል እሱ አይምረኝም ብለን እሱ ላይ ተስፋ ስንቆርጥ እግዚአብሔር ከዚህ በላይ የሚያሳዝነው ምንም አይነት ኃጢአት የለም። የይሁዳ ትልቁ ኃጢአት ምን ይመስላችኋል? ክርስቶስ አሳልፎ መስጠቱ? በፍጹም። ክርስቶስ አይምረኝም ብሎ ተስፋ ቆርጦ ራሱ ማጥፋቱ ነው። ምክንያቱም በዕለተ ዓርብ ሌንጊዮስ ጎኑ ወቅቶት ምሕረት አግኝተዋል። የሳመው ይሁዳ ግን ተኮንነዋል። ለምን? ሌንጊዮስ ንስሐ ገብቶ ነው ያረፈው። ይሁዳ ግን ከነ ኃጢአቱ ነው የሞተው። እግዚአብሔር የትኛውም ኃጢአት ሰርተን ከምናሳዝነው በላይ አይምረኝም የምትለው ቃል ታሳዝነዋለች። ምክንያቱም እሱ መሐሪ ስለሆነ፣ እሱ ይቅር ባይ ስለሆነ። ሊቃውንተ ቤተ ክርስቲያን የእግዚአብሔር መሐሪነት ሲናገሩ ትልቅ ባህር ቢኖር በዛ ትልቅ ባህር ላይ ደግሞ ደም ጠብ ቢል ባህሩ ሁሉ ደም ሊያደርገው አይችልም ይላሉ። ልክ እንደዚሁ የኛ ኃጢአት የደም ጠብታ ነች። የእግዚአብሔር ምሕረት ግን እንደ ባህር የሰፋች ነች። ስለዚህ የትኛውም ኃጢአት ልንሰራ እንችላለን፣ የትኛውም በደል ልንበድል እንችላለን። የኛ ኃጢአት ግን ከእግዚአብሔር ምሕረትና ይቅር ባይነት ግን አይበልጥም። ስለዚህ እግዚአብሔር አምላክ ብንበድለውም መሐሪ ስለሆነ ማረኝ፣ ይቅር በለኝ ብለን ወደሱ እንቅረብ እንጂ ከቅፉ በፍጹም ልንሸሽ አይገባም። መሐሪው ይቅር ባይ አምላክ ለሁላችንም ምሕረትና ይቅርታው ይላክልን። ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።